ከሚስጥሬ ቀን ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በእኔ ብቻ ትረት እንኳን ወደ ስለዚህ ሳይዟ ከዚች እስከዚች ያልበለጠ ይሆናል። በጣም ሳይበዛ ቅርብጭ ያለች ነገር ከዛ ቤተሰብ እንዳጎለለት ያው እሱ የሚያስተካክለው ነገር ስላለ ሀሎ እስኪ ጠራ እንኳን አትጠብቅም? እስኪ ጠራ እንኳን አትጠብቅም? ለምን ይጠራል? እሺ እኔ ፍቅር አለክልኝ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለሽልኝ? ሁሉ ሰላም? ሁሉ ሰላም ነው። ስማኝማ አሁን በአስቸኳይ ፈልጌክ ነበረ። በአስቸኳይ ፈልጌካለሁ? አዎ የሆነ አልነግርህም። ለምን? ጊፍት አለ ወይ? ጊፍት አለክ? ጊፍት አለክ? አዎ በቃ የሆነ በጣም ትልቅ ነገር ነው። ከኔ ደግሞ አይደለም በቃ ከሰው ነው። እሺ እና በአስቸኳይ እንድትመጣ ፈልጋለሁ። ኧረ ጊፍት ከሆነ እኔ እመጣለሁ። ውይ ሰማኝሽ። ቦታው ልንገርህ ወይ ይፍቀድ ወይ ሀያት አደባባይ ጋር ማለት ነው። ልክ አደባባዩ ጋር እንደደረስ ዶክተር አለማየሁ የሚል ህንጻ አለ ማለት ነው። ኦኬ። ከዛ ሶስተኛ ፎቅ ላይ ነው። ሶስተኛ ፎቅ ላይ በግራ በኩል እሺ። ምንድን ነው? አፍጥነው ቤት ገዛሽልኝ ነው? እሺ መጣሁ። አፍጥነው። እሺ እሺ። ሳት ነግረነዋል፣ ጠርተነዋል። ያው ሲመጣ እንግዲህ ትልቅ ጊፍት ነው። በዚህ ከምንም በላይ ትልቅ ጊፍት ይሄ ነው። ጊፍት ይኖረዋል። መርፌ ይቀየርልኝ ነው። እሺ አሁን እንጀምራለን። ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ረጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መስሎኝ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በእኔ ብቻ እንኳን ወደ እሺ ሰላም Are you ይሄን ሰርፕራይዝ አላችሁ?
ሲቆይ ስለሚያማት እንጨርሰው። አይ ከኔ ጋር መጣላት ትፈልጊያለሽ ነው? እሺ እኔ አልፈልግም። እኔ ምንም አልፈልግም። ምን ማለት ነው አልፈልግም? እንዴም ለዚህ ነቀጣሽ ያምሻል። ጤነኛ አይደለሽም። አልፈልግም። እንደዚህ አይነት ደስታ አልፈልግም። እንደዚህ አይነት ደስታ አልፈልግም። እኔ መነቀሳቀቶኝ ነው እንዴ? እኔ ከዚህ በፊት እንነቀሳለሁ ስለሽ እንዴ ያልሽኝ እኮ ለምን እኔ አልፈልግም። እንደምታፈቅሪኝ ይሻቃለሁ አውቃለሁ። እሺ ምን ለማድረግ እየሞከርሽ ነው? እየተነቀስኩ ነው። ምን ችግር አለው? ለእኔ ይሄ አያስፈልግም። በቃ እኔና አንቺ እንድንጣላ ካልፈለግሽ ይሄ ነገር አቁሚ። እሺ ምንድን ነው ይሄ? ምን ይባላል? እሺ አልጨረስኩትም። እንዳታየው የምር ሰርቅ ታየዋለህ። በጣም ነው የሚያስጠላው። ማርያምን ያስጠላል። የጠራሁት እኮ ማለት ነው። እኔ ግን በዚህ ነገር ሰርፕራይዝ ላደርግህ አልፈልግም እኮ። እኔን ማስደሰት ነው የምትፈልጊው? እኔን ማስደሰት ከፈለግሽ ይህን ነገር አቁሚ። እሺ ይህንን ነገር አቁሚ። ልትጨቀጨቀኝ ነው የመጣኸው? በቃ እኔ አልፈልግም። ንቅሳት አልፈልግም። ያምሻል እንዴ? እኔ ሰው መስሎኝ እኮ ነው ንቅሳቱ እኮ አይደለም ማለት እኔ አንቺን መቆጣጠር አልችልም ነው? አንቺ መናገር አልችልም ነው? በራስሽ ነው እየወሰንሽ ያለሽው። ይኸውልሽ ይሄ ነገር እኔን አይመለከተኝም። እሺ ይኸውልሽ ልንገርሽ አይደል? እሺ የኔ ስም በእግዚአብሔር ይሄ ነገር መፈታት አይችልም። ተግባቡና አሁን ንቅሳት አንዴ ከተሰራ በኋላ ወይ ባይጀመር ነበር እንጂ ኦልሬዲ አሁን ግማሽ አድርገናል። ግማሽ ስላደረግ ከዚህ በኋላ መፈታት አይችልም። ገባሽ? የቆየ ስለሚያማት እንደውም ብንጨርሰው ነው የሚሻለው። እየቀለድሽ ነው። ያንንም እየሰማሁ አይደለ? ያመኛል ሲቆይ ለኔ ደስታ ነው እንደዚህ ያደረግሻል። ለኔ ገደሞኝ እኮ ነው። ያምሻል? አዎ ያመመኝ ነው። እሺ በቃ ይበቃሻል። ይበቃል። በቃ ከኔ ጋር መጣላት ትፈልጊያለሽ? ከኔ ጋር መጣላት ትፈልጊያለሽ? ከመጀመሩ ነው ይሄንን ሀሳብ ያመጣሽው? የምር እንዴት እንዳሰብኩት እንዴት እንዳመጡት በኋላ እናወራበታለን። አሁን ልንነቀስ፣ ከዛ በኋላ ደግሞ እናንተ ተሰጥቶ እናወራለን። ይሄ ነገር እኔ ነኝ ከኔ ጋር ሆነሽ እጅሽን እንዴት ነው የምታበላሽው? አላበላሽሁትም። እሺ አላበላሽሁትም። አረብ እናት እንትን አትበለኝ። ተስማሙና ተነጋገሩና እንጨርሰው አይሻልም? አንዴ ስለጀመርነው ከተጀመረ በኋላ እንደምታፈቅሪኝ አውቃለሁ። በቃ እሺ እንደምታፈቅሪኝ አውቃለሁ። ይሄን ንቅሳት መሆን የለበትም። በቃ እሺ የተጀመረውን ትንሽ ነው። በቃ ግማሹ ነው። በቃ ግማሹ መጥፋት ይችላል። ይሄን ብቻ ነው የቀረው። ለምንድን ነው ሰው የሚለውን ማሰበው? ሲቀጥል ደግሞ እኔ ወድጄ እኮ ነው የተነቀስኩት። ኦኬ ከኔ ጋር እኔ የምለውን ነገር አይሰማም ነው አይደል? እሺ እንደፈለግሽ ምርጫሽን ነው። እኔ እያመመኝ ነው። በእናትህ ወድሃለሁ ስል ስሜቱ በቃ ታስበው ይቅር እምላለው መጥፋት ከቻለ የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው መጥፋት አንዴ ጀምረነዋል። አሁን መጥፋት አይችልም። ጨርሰውና እኔ እንትን አስረዳዋለሁ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለሁ ስል ስሜቱ በቃ ትንሽ ስሜቱ ነው። አሁን ግን ትንሽ የቆየ ሲል ይለቅሻል። እንግዲህ ቤተሰብ ከሞት ሽረት ለምር በቃ በጣም የሚያመው በጣም ነው የሚያመው። በቃ እንጃ በጣም እንግዲህ እንደዚህ ለፍቼ እሱ አልወደደውም፣ ግን በስንት መከራ ይወደዋል ቤት ተስፋ አደርጋለሁ። ግን ይሄ እጅ ሁላ እየደነዘዘ ነው። ኖርማል ነው። በጣም እያመመኝ ይለቅሻል። አሁን ጊዜው ነው ነገርኩሽ። ከደቂቃዎች በኋላ ይለቃል።
ታቶ ለመሰረት በቃ የሆነ ታቶ ደግሞ የሚያምረው ቆይቶ ነው። በቃ ሲቆይ እና ይሄንን የመሰለ ታቶ ለመሰራት ከፈለጋችሁ ሀያት አደባባይ ዶክተር አለማየሁ ነው አይደለ? ህንጻ ዶክተር አለማየሁ ህንጻ 3ኛው ፎቅ ላይ አለ። አሜን ታቶ ይባላል እና በጣም ገራሚ ቲክቶክ ላይም አለ ቤተሰብ እና ገብታችሁ ቲክቶክ ላይ ቼክ አድርጉት። በጣም ነው በቃ የሚሰራው ስራ በጣም ያበደ ምርጥ ስራ ይሰራል እና በጣም ነው የማመሰግነው። እንግዲህ በዚህ ጄ ታማ አመሰግናለሁ።